ይህ የምትመለከቱት የቢዋይዲ ኢቱ መኪና ያጋጠመውን ነገር ከዚህ ቪዲዮ ላይ እንመለከታለን ማለት ነው። በዚህ በቀዳዳ ውስጥ ውሃ ገብቶ መኪናው እንግዲህ ጭቃ፣ ውሃ፣ እርጥበት ነገር ገብቶበት ወደ ባትሪዎቹ ገብቶ ባትሪዎቹን ፌል አድርጓቸዋል ማለት ነው። እንደምትመለከቱት እንግዲህ ውሃው እዚህ ድረስ ተጠቅልቋል ማለት ነው። ዝገት ፈጥሯል እዚህ ጋር። የዚህ ባትሪ ፓክ ጤናማ መሆን እጅግ አስፈሪ ነው። ዙሪያውን ነው የገባው እንደምትመለከቱት። ውሃው በቃ ሙሉ ለሙሉ ገብቷል። መምጣት እንጀምራለን ማለት ነው። መጀመሪያ እዚህ ጋር ውሃውን በምትመለከቱት መንገድ ከመጠጥም በኋላ ወደ ስራ እንገባለን ማለት ነው። ይሄ ውሃ መምጠጣችን ነው ማለት ነው። እንግዲህ ውሃው እንደዚህ በሚገባ ከመጠጥም በኋላ ሁላችሁም እንደምታውቁት የኤሌክትሪክ መኪኖች እንግዲህ ለግማሽ ሰዓት ያክል በውሃ በጎርፍ በዝናባማ ቦታ ውስጥ ላይ ሆነው ጎርፍ እስከ ወገባቸው ድረስ ቢያጥለቀልቃቸው የኢንግሪስ ፕሮቴክሽን ወይም ደግሞ የአይፒ ሬቲንጋቸው 67 እና ከዛ በላይ የሆኑ መኪኖች ምንም ሳይሆኑ መቆየት የሚችሉበት ሁኔታ ነው ያለው። ይሄ መኪና ሲልድ የሆነና ኢንግሪስ ፕሮቴክሽኑ ከ67 በላይ የሆነ ሲልድ የሆነ ባትሪ ያለው መኪና ነው ማለት ነው። ነገር ግን በመንገዳችን ሁኔታ የተስተካከለ መንገድ ስለሌለንና ስፏጫማ፣ ድንጋያማ እንዲሁም ደግሞ ብረታ ብረት የበዙባቸው መንገዶች ስላሉን በዛ ውስጥ በምንነዳበት ሰዓት ላይ እነዚህን የፕሮቴክሽን ከቨሮች ሰብሮ ወደ ውስጥ ውሃ ገብቶ የመኪናችንን ባትሪ ሊጎዳ ይችላል ማለት ነው። ስለዚህ ኤክስትራ ፕሮቴክሽን ከቨር ያስፈልጋቸዋል ማለት ነው እንደዚህ አይነት መኪኖች። እንደተመለከታችሁት እንግዲህ የዚህን የቢዋይዲ ኢቱ መኪና የባትሪ ፓኩን አውርደን ከውስጥ ያሉትን ውሃ የገባበትን ቦታ ስታክ አድርገን አውጥተነዋል ማለት ነው። እንደምትመለከቱት ይሄን ያክል ውሃ ገብቶበት ነበረ። ዝገት ፈጥሯል ማለት ነው። ሙሉ ለሙሉ የቢኤምኤስ ኮምፖነንቶቹን አበላሽቷል። ባትሪ ሴሎቹንም ጎድቷቸዋል ማለት ነው። እንግዲህ ይሄ ባትሪ መልሶ ለማገልገል አስቸጋሪ ነው የሚሆነው ማለት ነው። በእኛ ሪኮሜንዴሽን እና በእኛ አናላይሲስ የደረስንበት እንግዲህ ይህንን የመኪና ባትሪ ሙሉ ለሙሉ ሪፕለስ ማስደረግ ነው ማለት ነው። ያልተፈለገ ወጪ እንዳንዳረግ የባትሪ ፕሮቴክሽን ከቨር ማስደረግ እንዲሁም ደግሞ የከፍታ ስፔሰር ማሰራት እጅግ ይመከራል ማለት ነው። የኤሌክትሪክ መኪኖችን እንግዲህ ገዝቶ ዝም ብሎ መንዳት ብቻ አይደለም። የት ሰርቪስ ላስደርግ፣ የት ከፍታ ላሰራ፣ የት ደግሞ የፕሮቴክሽን ከቨር ላስደርግ ብላችሁ የምታስቡ ካላችሁ የአዩ ኢቪ ሰርቪስ ሴንተር አለላችሁ ማለት ነው።